ኒም ታውቃለህ? በግብርና የሚሰራጨው አትክልት ነው። አዎ ኒም ማለት ነው። ከዚያ የሎሚ ጭማቂ 5 ሆኗል። ስለዚህ እነዚህ እያንዳንዳቸው ለየብቻቸው ይሰበሰባሉ። ሁሉም ለየብቻቸው ከተሰበሰቡ በኋላ ለየብቻቸው ይመዘናሉ። ድምፅ አለ። ድምፃችሁን ለትንሽ ደቂቃ ታገሱን። ለየብቻቸው ይሰበሰባሉ፣ ለየብቻቸው ይመዘናሉ። የምንጠቀመው ጭረት 1 ኪሎ ከሆነ 1 ኪሎ ጭረት ግማሽ ኪሎ የጅብ ሽንኩርት መጠቀም አለብን።